በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አላችሁ? ሁላችሁም ሰላም ብያለሁ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። አጠር ያለች ቪዲዮ ልሰራላችሁ ወደድኩኝ። በዚህ በነገረ ክርስቶስ ውስጥ ባለው ትምህርት ውስጥ አንደኛ ለሁሉም ነገር መሰረት የሚሆነው የመሰረታዊያን ቃላት ፍቺ ነው። በነገራችን ላይ በነገረ ክርስቶስ ብቻ አይደለም፣ በነገረ መለኮት ትምህርት ውስጥ በአጠቃላይ ቃላት እጅጉን ይጠናሉ፣ ይመረመራሉ፣ ብዙ አይነት ትንታኔም ይሰጣቸዋል። ዝም ብሎ ከመሬት ተነስቶ አንድን ቃል መጠቀም የለም። የቃላት ልዩነት ነው የሚሉ ነገሮችም ኦፍኮርስ ከቃላት ነው ሁሉም ልዩነት የሚጀምረው። ፍጡር ነውም ቃል ነው፣ ፈጣሪም ነውም ቃል ነው፣ ነቢይ ነውም ቃል ነው፣ የነቢያት አምላክ ነውም ቃል ነው። በኋላቸው ምን ይዘዋል የሚለው ነገር ነው ሊመረመር የሚገባው። ስለዛ ቃላትን እንደ ቀላል ነገር አይተናቸው አናልፍም ነው ጉዳዩ። በዚህ ቪዲዮ በነገረ ክርስቶስ ውስጥ ያሉ ቃላትን ነው መሰረት አድርገን የምናየው። አዳዲስ ቃላትን ቤተክርስቲያን በነገራችን ላይ አትቀበልም። እንደዋዛ እንደው ዝም ብላ አትቀበልም። ዶግማው ላይ መሰረት አድርገን ቃላቱን እናያለን እንጂ እንደው ዝም ብለን እንደ አዲስ ብድግ አድርገን ይሄ ቃል እኮ አሪፍ ነው ብለን የምንጠቀመው ምንም ቃል የለም። ስለዛ እሱን መሰረት አድርገን ነው የምንሄደው ማለት ነው። ሆሞሲዮን የሚለው ቃል ለምሳሌ ከዚህ በፊት ሄሌኒስቶች ይጠቀሙበት የነበረው ቃል ነበረ፣ ከኒቂያ ጉባኤ በፊት ማለት ነው። ኢቭን በ268 በተደረገው ጉባኤ እንኳን የተወገዘ ቃል ነበር። የሚገርመው ሆሞሲዮስ የሚለው ቃል ማለት ነው። ነገር ግን በኋላ ላይ አባቶች ቃሉን ቀድሰው አክብረው ለይተው አምጥተውታል ማለት ነው። ኦኬ ለዚህም ደግሞ ያደረገው ቅዱስ አትናቴዎስ ነው። እንዴት ነው እየተደረገው? ከቃሉ ወደ ዶግማው አይደለም እየተሄደው። ዶግማችን ሪሊ ምንድን ነው የሚለው? አብ ከወልድ ጋር በባህሪ ስንት ነው? አንድ ነው። ስለዚህ ምንድን ናቸው አብና ወልድ፣ አብ ወልድ መንፈስ ቅዱስ ምንድን ናቸው ሲባል ምን ሆነው ተገኙ? ሆሞሲዮስ ሆነው ተገኙ ማለት በባህሪ አንድ ናቸው። ኦኬ ስለዚህ ዶግማችን ሆሞሲዮስ ዶግማችን በባህሪ አንድ የሚል ነው። ኦኬ ስለዚህ በባህሪ አንድ የሚል ከሆነ ቃሉ ከዶግማችን አንጻር ምንም አይነት ነገር ስለማያመጣ በቃ ችግር የለውም ብለው ይተውታል ማለት ነው። ስለዚህ ከዶግማው አንጻር ምኑን ዳኙት ማለት ነው? ቃሉን ዳኙት ማለት ነው። ኖት ከቃሉ አንጻር ዶግማውን። ስለዚህ ሁልጊዜም ቢሆን ዶግማችን ይሄ ነው፣ መሰረታዊ ትምህርታችን ይሄ ነው፣ ቃሉን እንዴት እንየው ብለን እንጂ ቃሉ እዚህ ጋር አለ ስለዚህ ዶግማው ምንድን ነው ብለን አንጠይቅም። ሪቨርስ የሆነ አካሄድ አንሄድም ማለት ነው። ስለዚህ በዚህ መሰረት ቃሉና በውስጣቸው የያዙትን ጽንሰ ሀሳብ በውስጣቸው የያዙትን ምስጢር እንመረምራለን፣ እናያለን ማለት ነው። ይህንን መሰረት አድርገን ነው አሁን በነገረ ክርስቶስ ውስጥ ያሉትን ቃላትንም ለማየት የምንሞክረው። መልካም ጊዜ። እነዚህ ቃላት ምን ምን ናቸው ከሚለው እንጀምራለን። ሃይፖስታሲስ የሚለው የመጀመሪያው ነው። ሁለተኛ ፕሮሶፖን። እነዚህን ሁለቱን ቃላት አምታትተው ስለሚጠቀሙ ነው በኋላ ንስጥሮሳውያን ቆይተውም ደግሞ ሁለት ባህርባዮች ኬልቄዶናውያን ከቤተ ክርስቲያን ተወግዘው ሊለዩ እየቻሉበት ምክንያትም እነዚህን ቃላት አቀይረው በመጠቀማቸው ነው። ፊሲስ ወይም ኔቸር ምንድን ነው? ኡሲያ ምንድን ነው? እነዚህን ቃላት ለይተን አወቅን ማለት ቄርሎስን ከንስጥሮስ፣ አሪዮስን ከአትናቴዎስ፣ አውጣኪን ከቄልቄዶናዊ፣ አቡሊናሪዮስን ከሰባሊዮስ እንለያለን ማለት ነው። አቡሊናሪዮስ፣ ሰባሊዮስ ምናምን የሚባሉትን ከቅዱሳን አባቶቻችን ትምህርት በሙሉ ለይተን እንድናቅ የሚያደርጉን እነዚህ መሰረታዊ ቃላት ናቸው። ስለዚህ እነዚህን ማየት አሁን እንደው ምንድነው ነገር መብላት ካልሆነ እንደው ፖለቲካ የቸርች ፖለቲክስ ካልሆነ የሚል ሰው አይጠፋም። ነው እንደዛ አይደለም። ቃላት ከጀርባቸው ይሄ የምነግራችሁ ቃል እውነትም መንፈስም ነው ብሏል ጌታችን። ስለዛ በነገረ መለኮት ውስጥ ያሉ ቃላት እንደው ዝም ብለው ፖለቲካ ለመስራት ሳይሆን እውነትም መንፈስም ሕይወትም ሞትም በውስጣቸው ስላለ አጥርተን ለይተን እናያለን ማለት ነው። ኦኬ መሰረታዊያን የምንላቸው ቃላት ከዚህ በታች ተዘርዝረው የምታዩቸው ናቸው። ምናልባት ለአማርኛ የሚጠጋጋውን ቃላት ለማስቀመጥ ሞክረናል። በኋላም የሆነ ዲያግራም አሳያችኋለሁ so that you can understand it better ማለት ነው። ሰብስታንስ ወይም ኢሰንስ የምንለው በግሪክ ኦሲያ የሚባለው ነው። ይሄ ጠቅላላ ባህሪን የሚመለከት ነው። ጠቅላላ ባህሪ ሰውነት፣ እንስሳነት፣ መልአክነት፣ ድንጋይነት ወዘተርፈ እነዚህ በሙሉ ኡሲያ ወይም ሰብስታንስ ወይም ኢሰንስ ተብለው የሚገለጡ ናቸው። ጠቅላላ ባህሪን መግለጽ ስንፈልግ የምንጠቀመው ቃል ነው። ሁለተኛ ኔቸር
ኦር ፊሲስ የግሪኩ የሱርስት ደግሞ ቅያና የሚባለው ነው። አንዳንዴ ጠቅላላ ባህሪን አንዳንዴ ደግሞ ነጠላ አንድ ባህሪን ለመግለጥ የምንጠቀመው ቃል ነው። ለምሳሌ ናቹራል የሆኑ ነገሮች ስንል አሁን በአጠቃላይ ኔቸር የሚባለው ነገር የሚመለከት ነው። ሰማዩን፣ ምድሩን፣ ሰውን፣ እንስሳውን፣ ድንጋዩን ወዘተረፈ ማለት ነው። ዋት ኢዝ ዘ ኔቸር ኦፍ እገሌ ብለን ዘ ኔቸር ኦፍ ዶግ ዘ ኔቸር ኦፍ እንትን ዘ ኔቸር ኦፍ እንትን ስንል ደግሞ ቶ ስፔሲፊክ ስትራተም እናወርደዋለን ማለት ነው። ዋት ኢዝ ዘ ኔቸር ኦፍ አበበ ወይ ኦር ከበደ ብለን ስንጠይቅ ደግሞ የዛን ሰው ኔቸር ወይም ስፔሲፊክ ነጠላ ባህሪን የሚመለከቱ ነው ይመጣል ማለት ነው። ስለዛ አንዳንዴ ኢንዲቪዥዋል ኤግዚስተንስን አንዳንዴ ደግሞ አጠቃላይ ሳብስታንስን የሚያመለክት ይሆናል ማለት ነው። ሁለተኛው ኢንዲቪዥዋል ኤግዚስተንስ ወይም ሰብሲስተንስ የሚባለው አለ። አሁን ሳብስታንስ እና ሰብሲስተንስ በሚለው መካከል የሆነ ልዩነት ይታያቸዋል። ሰብስታንስ ጠቅላላ ባህሪ ነው። ሰብሲስተንስ ግን ከዛ ሰብስታንስ ውስጥ አንዱ ሰብሲስት አድርጎ የሚኖረው አንደኛው ባህሪ እንደማለት ነው። ይሄ በግሪክ ሃይፖስታሲስ የሚባለው ነው። በአረማይኩ ቅኖሞ የሚባለው ነው፣ ወይም ቅኖማ የሚባለው ነው። ይሄ ቀጥታ ይተርጎም ቢባል በእኛ አካል ማለት ነው። የአንድ ባህሪ ምሳሌ ማለት ነው። ለምሳሌ ሰውነት አለ፣ ጠቅላላ ባህሪ ነው። ሰውነት ጠቅላላ ባህሪ ነው። ከሰውነት ውስጥ ግን ጴጥሮስ፣ ጳውሎስ፣ ጢሞቴዎስ እንደዚህ ስንል የዛ ባህሪ ምንድን ናቸው? አንድ አካል ናቸው። ኦር ሰብሲስተንስ ናቸው። ስለዚህ ሃይፖስታሲስ ስንልም በዚህ መልኩ እናየዋለን ማለት ነው። ፐርሰን ኦር ፕሮሶፖን ኦር ፋርሶፋ ስንል ግን የአንድ አካል እኔ ባይነቱ የአንድ ሃይፖስታሲስ ውጫዊ መግለጫ ሆኖ ይመጣል ማለት ነው። ለምሳሌ ጴጥሮስ፣ ጳውሎስ ምንድናቸው ብለናል? የሰውነት ሃይፖስታሲስ ናቸው ብለናል። እነዚያ ሃይፖስታሲሶች ምንድናቸው ደግሞ አለን? በራሳቸው ችለው እኔ ባዮች ናቸው። እኔ ባዮች ከሆኑስ ምን ሆነ? ፕሮሶፖን ሆኑ ማለት ነው። ስለዚህ ፕሮሶፖን ከሆኑ ምንን ያሳዩናል? የዛ የሃይፖስታሲስ የነዛ ኢንዲቪዥዋል ሰብሲስተንስ አፍአዊ መግለጫ ወይም ውጫዊ መግለጫ ሆኖ ይመጣል ማለት ነው። እነዚህን እስኪ ከአባቶች ትምህርት እያወጣን እንመለከታለን። አንደኛ ቅዱስ ቄርሎስ ነው። ሪቸርች ፋዘርስ ቮሉም 76 ላይ ያለላችሁ ፔጅ 26 ላይ the homoousion establishes the oneness of God but what does the threeness consist in ማለት ሆሞሲዮን የምንለው የእግዚአብሔር አንድነት ያለበት ነው አለ። ታዲያ ሶስትነት ምን ላይ ነው ያለው ይልና a distinction is to be made between ousia and hypostasis ልዩነቱ ያለው በኡሲያና በሃይፖስታሲስ መካከል ነው አለ። the former referring to the reality common to all three ኡሲያ የሚለው ሶስቱንም አካላት አንድ የሚያደርጋቸው መለኮታዊ ባህሪ ነው። the latter hypostasis የሚለው ማለት ነው to the existence proper to the Father, the Son and the Holy Spirit አብ ወልድ መንፈስ ቅዱስ ለሚኖሩበት ህላዌ ደግሞ የሚሰጥ አካላዊ ስም ነው ብሎ ሃይፖስታሲስን ለአካል ኡሲያን ለባህሪ ሰጥቶ ቅዱስ ቄርሎስ ይተረጉማል ማለት ነው። ፋዘር ፒተር ፋሪንግተንም ተመሳሳይ ሐሳብ ነው የሚያስቀምጡት። in Trinitarian theology the term hypostasis refers to the distinct individual reality or person of each member of the Holy Trinity ሃይፖስታሲስ የምንለው ለአብ ለወልድ ለመንፈስ ቅዱስ የሚሰጥ አካላዊ ስም ነው። while the ousia denotes the single share divine nature so ሶስቱም አካላት አንድ የሚያደርጋቸውን መለኮታዊ ባህሪ ለመግለጥ ደግሞ ኡሲያ የሚለውን እንጠቀማለን ብለው ያስቀምጣሉ ማለት ነው። ቅዱስ ባስልዮስ ዘቂሳሪያ ማለት ነው መልእክት 214 ላይም if you ask me to state briefly my own view I shall state that essence has the same relation to hypostasis as the common has to the particular ብሎ ሃይፖስታሲስ እና ኢሰንስ ወይም ኡሲያ ያላቸው ግንኙነት ኮመን ቶ ፓርቲኩላር ላለው ነው፣ ጠቅላላ ባህሪ ለአንድ ውስን ባህሪ እንዳለው ነው ብሎ ያስቀምጥና 38 ላይ ሐሳቡን ስላብራራው ይቀጥላል ማለት ነው። the distinction between ousia and hypostasis is the same as that between general and particular as for instance between living being and a particular man ይላል። ኡሲያ የምንለው ሰውነት የሚለውና ሃይፖስታሲስ ምን ስንል ደግሞ ፓርቲኩላር ሰው ማለታችን ነው። ስለዚህ ኡሲያ ያልነው ጠቅላላ ባህሪ ማለት ነው። ሃይፖስታሲስ ስንል ደግሞ ለዛ ጠቅላላ ባህሪ አንድ ምሳሌ የዛ ጠቅላላ ባህሪ አንደኛው አካል ማሳያ ሆኖ የሚመጣው ማለት ነው። እንግዲህ ከቄልቄዶን በፊት ያሉትን አባቶች የምንጠቀመው ለምንድን ነው? ሁሉም አብያተ ክርስቲያናት ስለሚቀበሉት ቄልቄዶናውያንን በስም እንደዚህ በሙቀት ብለው ተነሳስተው እንቀበላቸዋለን ስለሚሉ ነው። ቤዚካሊ ግን ጠጋ ብላችሁ ተቀበሏቸዋላችሁ ወይ ስትሉ ምንም የሚቀበሉት ነገር የለም ከነሱ ትምህርት የሊዮን ቅዠት ነው የሚቀበሉት እነሱ። ስለዛ
ኡሲያ ማለት ከዚህ አንጻር የምንጠቀመው ነው። ፊሲስስ ምንድን ነው ከተባለ ቃሉ በቀጥታ ተፈጥሮ ወይም ኩነት መሆን ብለን የምንተረጉመው ነው። አንድ አካል የሆነው ነገር ማለት ነው። ስለዚህ ጠቅላላ ባህሪንም ወይም ደግሞ ነጠላ ባህሪን ይገልጣል ብለን ነበረ ቅድም። ሴንት ሲሪል ኤርሊ ቸርች ፋዘርስ ፔጅ 39 ላይ ታገኙታላችሁ። ፊሲስ ሃዝ ሬንጅ ኦፍ ሚኒንግ ቬሪ ሲሚላር ቱ ኡሲያ። ፊሲስ የሚለው ከኡሲያ ጋር ተመሳሳይ የሆነ በጣም ሬንጁ ብዙ የሆነ ትርጉም አለው። ኢት ሲግኒፋይስ ኔቸር ኦር ኢሰንስ ኦር ሳብስትራተም ማለት ባህሪንም ሊገልጽ ይችላል። የዛ ባህሪ አንዱን ማሳየውንም ሊገልጽ ይችላል። በት ኢት ኦልሶ ሚንስ ኔቸር አስ ማኒፌስትድ ኢን ዘ ፊዚካል ወርልድ ኤንድ ሂንስ ካን ቢ ኢኩዊቫለንት ቱ ሃይፖስታሲስ። ስለዚህ አንዳንዴ ሃይፖስታሲስ አንዳንዴ ኡሲያ ተብሎ ጥቅም ላይ ሊውል ይችላል። ቅድም በሰጧችሁ ምሳሌ መሰረት ማለት ነው። ፋዘር ታድሮስ ማላቲም ይሄን ግሱ ኩን ከሚለው የመጣ ነው ብለው አስቀምጠዋል በመጽሐፋቸው። ኦኬ ሃይፖስታሲስ ማለትስ ምን ማለት ነው ነው ቀጣዩ የምናየው። ሃይፖስታሲስ ማለት በመጽሐፍ ቅዱስ እንኳን ሳይቀር የአንድ ባህሪ ምሳሌ አካላዊ ምሳሌ ነው ተብሎ ተቀምጧል። በመሰረታዊነት ቃሉ የሁለት ቃላት ጥምር ነው ሃይፖስታሲስ። ሃይፖ እና ስታሲስ ማለት ሃይፖ ማለት አንደር ማለት ነው። ስታሲስ ስታንዲንግ ነው። ስለዚህ ሃይፖስታሲስ ማለት ስታንዲንግ አንደር ማለት ነው። ይሄ ደግሞ የአንድ ህላዌ መሰረት ስር ማለት ሲሆን ይሄ ባህሪ ከሚለው የመዝገበ ቃላት ፍቻችን ጋር የሚሰምር ነው። ኪዳነ ወልድ ክፍሌ 278ንም ብትመለከቱ የመጽሐፍ ቅዱስ መዝገበ ቃላትን ገጽ 108 ብትመለከቱ ባህሪ የሚለው ትርጉም የአንድ ህላዌ ስር መሰረት መገኛ ማለት ነው ብሎ ነው የሚያስቀምጠው። ስታንዲንግ አንደር ከሚለው ከግሪኩና ከላቲኑ ሳብስታንሻ ከሚለው ጋርም እንደዚሁ አንድ አይነት ትርጉም አለው ማለት ነው። ስለዚህ ሃይፖስታሲስ ማለት የአንድ ባህሪ ማሳያ የአንድ ባህሪ ምሳሌ የሚለው ነው። ይሄንን ላቲኑ ሲወስደው ሃይፖስታሲስ የሚለውን ሳብስታንሻ ብለው ነው። ሳብ አንደር ነው፣ ስታንሻ ስታንዲንግ ነው። እንግሊዘኛው ሳብስታንስ የሚለውን ያገኘው ከላቲኑ ስለሆነ ሳብስታንስ ባህሪ ተብሎ ነው ቀጥታ የሚተረጎመው። አያችሁት? ሃይፖስታሲስ እኩል ይሆናል ከሳብስታንሻ፣ ሳብስታንሻ እኩል ይሆናል ከሳብስታንስ፣ ሳብስታንስ እኩል ይሆናል ከባህሪ ማለት ነው። ለዚህ ቃሉ በመሰረታዊነት ባህሪ ማለት ሲሆን በኋላ ላይ ምስጢረ ሥላሴ ላይ ግን ሶስት ሃይፖስታሲስ ሲባል ሶስት ባህሪ የሚል ምንፍቅና እየመጣ በጣም አስቸግሮ ስለነበረ ቅዱሳኑ አባቶቻችን እነ ቅዱስ አትናቴዎስ ባሉበት ሃይፖስታሲስ አካላዊ ነው ተብሎ ትርጉም ተሰጥቶት በኋላ ካፓዶሻን ፋዘርስ ደግሞ እጅግ በጣም በሚገርም ሁኔታ ተንትነው አስቀምጠውልናል። ቅድም እንዳሳየዋችሁ ማለት ነው። ዕብራውያን 1:3 ላይ ካራክተር ሂፖስታሲዮስ የሚለው ይታያቸዋል አይደለ? አሁን እዚህ ላይ ካራክተር ሃይፖስታሲዮስ ብሎ ሲያስቀምጥ የአብ የባህሪው ምሳሌ ማለት ነው። ወልድ ወይም ክርስቶስ ማን ነው? የአብ የባህሪው ምሳሌ ነው ማለት በባህሪ አንድ ናቸው። አብ ግን በአካል ወልድን ስላልሆነ የዛ ባህሪ አንዱ አካላዊ ምሳሌ ማን ይሆናል? ወልድ ሆኖ ይመጣል ማለት ነው። የአንዱ የመለኮታዊ ባህሪ አካሉ ወልድ ነው። በአካል ከአብ የተለየ ነው። ካራክተር የሚለውን የሚያስቀምጠው ለዛ ነው። ካራክተር ቴስ ሃይፖስታሲዮስ የሚለው ሃይፖስታሲዮስ የአብ የባህሪው ምሳሌ ብሎ ነው የሚያስቀምጠው እንደው። ስለዛ አሁን ሃይፖስታሲስ ማለት ምንድነው? ኢቭን መጽሐፍ ቅዱስ ላይ ራሱ የአንድ ባህሪ ፓርቲኩላር ኢንስታንሺዬሽን ነው ማለት ነው። የአንድ ባህሪ ውስን መነሾ ነው ብለን እንይዘዋለን። አንድ ውስን አካል ነው ብለን እንይዘዋለን። ውስን ማለት ፓርቲኩላር የሚለውን ለመተካት ነው እንጂ የተወሰነ ወይም ሊሚትድ በሚለው አይደለም። አማርኛ ትንሽ አሻሚ ሊሆን ስለሚችል የቅዱስ ባስልዮስ ዘቂሳርያ ቅድም ያልነውን ትይዛላችሁ። ቴዎሎጂካል ኦሬሽን ቅዱስ ጎርጎርዮስ ዘንዚናንዙ 5:9 ላይ we do not say three gods but three hypostases በማለት ያስቀምጣል። ከኪልቄዶን በፊት የነበሩ ቅዱሳን አበው በሙሉ ሃይፖስታሲስን ባህሪያዊ አካላዊ አድርገው ነው የሚረዱት እንጂ ማንነታዊ ወይም እኔ ባይነት ብለው አይደለም የሚረዱት። ቅዱስ ኤጲፋኒዮስ መልህቅ ወይም አንኮራተስ በተባለ ድርሰቱ አንቀጽ 8 ላይ the holy trinity is one godhead in three hypostases united in usia ብሎ ቅድስት ሥላሴ አንድ እግዚአብሔር ሶስት አካል በመለኮት የተዋሃደ ነው ብሎ ያስቀምጣል ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? ሃይፖስታሲስ ማለት የጠቅላላ አንድ ባህሪ ማለት የኡሲያ አንደኛው አካል ነው ማለት ነው። ልክ ሰውነት ብለን ሁሉንም ሰው ካለን በኋላ ለዛ ሰውነት ምሳሌ ደግሞ ጴጥሮስ፣ ጳውሎስ፣ አበበ ከበደ፣ ማርታ ምናምን እያልን እንደምንሄደው ማለት ነው። ስለዚህ ከላይ ያየናቸው የአባቶቻችን ጽሑፎች የሚያስረዱን ሃይፖስታሲስ ለእግዚአብሔር ሲሰጥ
ሶስት አካላት ብለን የምንናገርለት ሲሆን አብ ወልድ መንፈስ ቅዱስ በአካል አንድ አይደሉም። ኦኬ እነዚህ ሶስት አካላቱም ባህሪ ወይም ኡሲያ አንድ ያደረጋቸው መቀላቀል መነጣጠል የሌለባቸው ሶስት አካላት ወይም ሃይፖስታሲስ ናቸው እንላለን ማለት ነው። ኦኬ ሃይፖስታሲስ እንግዲህ ለማንኛውም ባህሪ ምሳሌ የሆነ አካል ሊሰጥ የሚችል ነው ማለት ሁሉም ነገር ሃይፖስታሲስ ሊባል ይችላል። ድንጋይ፣ ስልክ፣ ወንበር፣ አልጋ፣ ቻርጀር ኤቭሪቲንግ አካላዊ ለሆነና ለሆነ ጄነር ሳብስትራተም ሆኖ ለሚመጣ ማንኛውም ነገር ሃይፖስታሲስ ሊባል ይችላል። ኦኬ ሃይፖስታሲስ ሊባል ይችላል። እስካሁን ያየነው እሱን ስለሆነ ማለት ነው። ከዚህ ጋር ተያይዞ ኬልቄዶናውያን የራሳቸው የሆነ ትርጉም በማምጣት እና ሃይፖስታሲስ የሚለውን ከፕሮሶፖን ጋር በማምታታት ሃይፖስታቲክ ዩኒየን አለ ይሉና ትስብእት ሃይፖስታሲስ አለ ወይ ስትሏቸው ግን የለውም ይሏቸዋል ማለት ነው። የለውም ይሏቸዋል። ምን እያሉ ነው? አካል ባህሪ የለውም እንደማለት ነው። አካል ባህሪ ከሌለው አብስትራክት ኔቸር ነው የተዋሃደው። ዴርፎር ክርስቶስ ሂዩማኒቲው ምትሃት ነው እንደማለት ነው። እንደ ዶሴቲስቶች የለዘበ ዶሴቲዝም ይሆናል ማለት ነው ኬልቄዶናዊነት ራሱ። ስለዛኛ ሃይፖስታሲስ ስንል ምንድነው? ኮንክሪት ኤግዚስተንስ ኢን አን ኢንዲቪጁዋል ማለት ነው። አንድ አካል ያለው አክቹዋል ማንነቱ ማለት ነው። ምንድነው ያ ሰው ቢባል ይሄ ነው ተብሎ ሊነገርለት የሚችለው በትክክል የሆነው ነገሩ ማለት ነው ሃይፖስታሲስ ማለት። ኦኬ ታዲያ ሃይፖስታሲስ እንደዚህ ከሆነ ፕሮሶፖንስ ምንድነው የሚለውን ደግሞ እናያለን። አሉ በመጀመሪያ ድሮ ቲያትር ይሰሩ የነበሩ ሰዎች የሚለብሱት ጭምብል አለ አይደለ? ይሄ ማስክ፣ እሱን ለመጥራት ጥቅም ላይ ይውል የነበረ ቃል ነው። ቀስ በቀስ ፊት ወይም አፓሪሽን መገለጥ እንደዚህ የሚሉ ትርጉሞችን ሊይዝ ችሏል ማለት ነው። እንደምትመለከቱት ንስጥሮስ የክርስቶስ ተዋህዶ ባህሪው ላይ ሳይሆን ፕሮሶፖኑ ላይ ነው ማለት ውጫዊ መግለጫው ላይ ነው ብሎ ያምን ነበር። ኦኬ ስለዚህ ውጫዊ ግብራት ስለሆነ የተዋሃዱት የቃልና የትስብእት አካላቸው ባህሪያቸው ሳይሆን የተዋሃደው የሁለቱ አካላትና ባህሪያት ፕሮሶፖን ነው ብሎ ነው የሚያምነው። ስለዚህ ፕሮሶፖናቸው ስለተዋሃደ ምንድን ይላል ማለት ነው? ንስጥሮስ ምንድን ይላል ማለት ነው? ክርስቶስ አንድ ባህሪ ነው። ማን ነው? አንድ አካል ነው፣ አንድ ባለቤት ነው ይላል። ባለቤትነት ማን ነው ሲባል ለንስጥሮስ አንድ ሳብጀክት አለ ይላል። ከዛስ ግን ሁለት ባህሪያት አሉት። ስለዚህ ትስብእት የራሱን ስራ ይሰራል፣ መለኮት ደግሞ የራሱን ስራ ይሰራል ብሎ መልሶ ይከፍለዋል ማለት ነው። ኤግዛክትሊ ይሄንን ነው የሚያደርጉት ኬልቄዶናውያንም ቢሆኑ። አንዴ በምሳሌ እንዲገባችሁ እንዲህ እናድርግ። ኦኬ አሁን ይሄንን በደንብ ተከታተሉ። እዚህ ጋር ባቄላና ጤፍ በአንድ ጆንያ ውስጥ አለ ብላችሁ አስቡ። ኦኬ ባቄላና ጤፍ አንድ ጆንያ ውስጥ አለ ብላችሁ አስቡ። አሁን ጆንያው ምን ውስጥ ነው? ማን ነው? ባቄላና ጤፉ ምን ውስጥ ነው ያሉት? ጆንያ ውስጥ ናቸው፣ ወይም አንድ ኩንታል ውስጥ ናቸው። ስለዚህ ሁለቱም አሁን የሚኖሩት ምን ውስጥ ነው ከተባለ ወይም ያሉት ምን ውስጥ ነው? አንዱ ጆንያ ወይም እዛ ኩንታል ውስጥ ነው ያሉት፣ ባቄላውም ጤፉም ማለት ነው። ባቄላውም ጤፉም እዛው ኩንታል ውስጥ ነው ያሉት። ኦኬ አሁን ጆንያው ለጤፉና ለባቄላው ምንድነው? ኮንቴይነር ነው አይደለ? መያዣ ነው። አሁን ይሄ ጆንያ ቢጠፋ ጤፍ ጠፋብኝ ወይ ባቄላ ጠፋብኝ አትልም፣ ሁለቱም ነው የሚጠፋብህ። ኦኬ ስለዚህ ጤፍነትም ባቄላነትም በአንድ ጆንያ ውስጥ በአንድ ኩንታል ውስጥ አሉ። ለንስጥሮስ ክርስቶስ ልክ እንደዚህ ነው። መለኮትም ትስብእትም ለሁለቱም አፍአዊ በሆነ ፕሮሶፖን በሚባል ነገር አሉ ማለት ነው። ያ ፕሮሶፖን ደግሞ የሁለቱ አፍአዊ ተዋህዶ ነው። አሁን ጤፍነትና ባቄላነት ተዋህደው አይደለም ጆንያ የሚባለውን ነገር ያስገኙት። ጆንያ ለጤፍነትም ለባቄላም ሌላ አዲስ ነገር ነው። አፍአዊ ነው ለሁለቱም ማለት ነው። ውጫዊ ነው ለሁለቱም። ስለዛ ንስጥሮስ እያለን ያለው ልክ እንደዚህ ነው ማለት ነው። በአንድ እኔ ባይነት ውስጥ በአንድ ጆንያ ነኝ ባይነት ውስጥ
ጤፍነት አለ፣ ባቄላነት አለ። በአንድ እኔ ባይ ክርስቶስ ውስጥ ሰውነት አለ፣ መለኮትነት አለ። ስለዚህ ጤፍ እንደ ጤፍነቷ በረቂቅነት ትኖራለች፣ ባቄላ እንደ ባቄላነቱ ደግሞ በትልቅነቱ ይኖራል ማለት ነው። ልክ እንደዛ ሰው በሰውነቱ ኢየሱስ የሚለው እሱ ሩቅ ሲው ማለት ነው የሰውነትን ስራ ይሰራል። መለኮትም እንደ መለኮትነቱ የመለኮትን ስራ ይሰራል። ሁለቱ ግን ያሉት በአንድ ፕሮሶፖን ነው። በአንድ ፕሮሶፖን ነው። አያችሁት? ስለዚህ ትምህርቱ ይሄ ነው የንስጥሮስ ማለት ነው። ስለዚህ ፕሮሶፖን ማለት ምንድነው ከተባለ በቃ በአጠቃላይ የአንድ ሃይፖስታሲስ አፍአዊ መግለጫ ሆኖ ነው የሚመጣው ማለት ነው። ወይም ውጫዊ መግለጫ ሆኖ ነው የሚመጣው። ፕሮሶፖን የባይ አካል ነው። ፕሮሶፖን የባይ አካል ነው ስንል በደንብ እንዲገባን እስኪ አንድ ነገር እናስቀምጥ። While the nature of Godhead is simple and uncomposed, it would not be divided by our thought into the dead of Father and Son. If not some difference were posited, I mean according to substance, but thought to be external to the substance, through which the person of each is made to lie in particular hypostasis, but is bound into unity of Godhead through natural identity ማለት አብ ወልድ መንፈስ ቅዱስ በአንድ ባህሪ ያሉ ሶስት አካላት ናቸው ስንል እነዚህ አካላት አፋዊ በሆነ ስም ደግሞ ፐርሰን ወይም እኔ ባይ አካላት ናቸው ብለን እንጠራቸዋለን ማለት ነው። ይሄ እኔ ባይ አካላት ናቸው ብለን እንጠራቸዋለን። እንግዲህ ፕሮሶፖን የሚለውን ለአካላዊ ማንነት ሲሰጥ ሃይፖስታሲስ የሚለውን ደግሞ አንዱ ባህሪ ላገናዘባቸው ሶስቱ አካላት ሰጥቶ ሲተረጉም እናገኘዋለን ማለት ነው ቅዱስ ቄርሎስን። በዚህ ትርጉም መሰረት ሃይፖስታሲስ አካል ማለት ሲሆን ፕሮሶፖን ደግሞ የዚያ አካል እኔነት ሆኖ ውጫዊ መግለጫ ሆኖ ይመጣል ማለት ነው። ቅዱስ ባስልዮስም ተመሳሳይ ነገር ነው የሚናገረው። If then they describe the person as being without hypostasis, the statement is per se absurd. But if they consider that the person exists in real hypostasis, as they acknowledge, let them so reckon them that the principle of the homoousion may be preserved in the unity of the Godhead, and that the doctrine preached may be the recognition of the true religion of Father, Son, and the Holy Ghost in perfect and complete hypostasis of each of the persons named ይላል። ስለዚህ ከዚህ ነገር የምንረዳው ምንድን ነው? ፕሮሶፖን ዊዛውት ሃይፖስታሲስ ሊኖር እንደማይችል ነው። ማለት እኔነት ያለው አንተ ተባይነት ያለው እሱ ተባይነት ያለው አንድ አካል ሪል የሆነ ኮንክሪት የሆነ አካል ላይኖረው አይችልም ማለት ነው። ፕሮሶፖን ዊዛውት ሃይፖስታሲስ ኤግዚስት ሊያደርግ አይችልም። ስለዚህ ማንነት ያለ ባህሪም ያለ አካል ሊገኝ እንደማይችል ቅዱሱ በመልእክቱ ይነግረናል ማለት ነው። ቀጥል አድርጎ መልእክቱ 210 ላይም for merely to enumerate the difference of person is insufficient, we must confess each person to have substantial existence in real hypostasis ይላል። ፐርሰን ባልናቸው ነገሮች በሙሉ ሪል የሆነ ሰብሲስተንስ እና ባህሪያዊ ህላዌ አላቸው በአካል ማለት ነው። ስለዚህ እያንዳንዱ እኔ ባይ አካል ምንድነው ማለት ነው? ባህሪያዊ ምንነት ባለው አካል ውስጥ የሚኖር ነው በማለት ምንም በቃ በማያወዛግብ በማያዳግም በማያወላዳ መልኩ ያስቀምጥልናል ቅዱሱ። ስለዚህ ሁሉም ማንነት አካል ባህሪ አለ ወይም every prosopon has hypostasis የሚለውን ከነዚህ አባቶች ትምህርት መውሰድ እንችላለን ማለት ነው። ስለዚህ ፕሮሶፖን ስንል በቀጥታ ሃይፖስታሲስ ወይም አካል ወይም ባህሪ ተብሎ ሳይሆን የሚተረጎመው የዛ አካልና ባህሪ አፋዊ መግለጫ ሆኖ እኔ ባይነት እሱ ተባይነት አንተ ተባይነት ሆኖ ይመጣል ማለት ነው። ቅዱስ ሳይሮስ ዘአንጾኪያ ይህንን በተመለከተ እጅግ በጣም መሰረታዊ የሚባል ትርጉም ነው የሚያስቀምጠው። ለኤሉሲያኖስ በጻፈው መልእክቱ ሌተርቱ ላይ በጣም ሰፊ ትንታኔ ሰጥቶ ታገኙታላችሁ። አንድ ሃይፖስታሲስ በራሱ ህልው ሲሆን ፕሮሶፖን ሲባል በራሱ ህልው ያልሆነ ግን ፕሮሶፖን አይባልም ብሎ ዘግቶ ነው የሚያስቀምጥልን። and do not think that hypostasis በነገራችን ላይ እቺ ሃይፖስታሲስ ኢ ካላት እዚች ጋር ፕሉራል ነው ማለት ብዙ አካላት እንደማለት ነው። እቺ ኢ አይ ሆና ብትሆን ግን ሃይፖስታሲስ ቢሆን ግን ነጠላ አካል ማለት ይሆን ነበር። ስለዚህ ሃይፖስታሲስ ሲል ስለ አንድ ነጠላ አካል እያወራ ሳይሆን ስለ ብዙ እንደሆነ እንድታውቁት ነው። በዚህ አካላት ሁሉ ጊዜ የራሳቸው የሆነ ፐርሰን የላቸውም ይላል። so that we should be taught like the impious Nestorius to speak of a union of person። ስለዚህ ቃል ስጋ ሆነ የሚለው ንስጥሮስ በነገራችን ላይ ቃል ሰው ሆነ ብሎ ነው የሚያነበው። ቃል ሰው ሆነ ሲል ቃል ገንዘብ ያደረገው በድንግል ማህፀን ያለ ጽንስን ነው ስላለ የሁለት ፐርሰኖች ተዋህዶ አደረገው ማለት ነው። ስለዚህ ይሄ ትምህርት
ኢምፒየስ የሚባል ነው ማለት የጠፋ የከረፋ የሚባል ትምህርት ነው። ኢ መንፈሳዊ እንደማለት ነው። ኢምፒየስ በቀጥታ እንተርጉመው ይባል። ስለዛ የሆነ የስጋን ጽንስና የመለኮትን ተዋህዶ አይደለም እኛ ምናምነው። ተጸነሰ የምንለው ራሱ መለኮትን ነው። ተጸነሰ ራሱ የምንለው ተወለደ የምንለው ራሱ መለኮትን ነው። ኦኬ በነገራችን ላይ ቃል ሰው ሆነ ብሎ ንስጥሮስ ኢምፒየስ ትምህርት አመጣ ተባለ አይደለም። እዚሁ በእኛው ሀገር በእኛው ዘመን ኦርቶዶክሳዊ መምህር ነኝ የሚል ሰው ቃል ፍጡር ሆነ ብሎ ነው የሚረዳው። ቃል ስጋ ሆነ የሚለው ለምን ስጋ የሚለውን ፍጡር ብሎ ስለተረዳ ማለት ነው። በጣም ብዙ የሚያሳዝኑ ነገሮች አሉ በነገራችን ላይ በዚህ በነገረ ክርስቶስ ትምህርት ውስጥ እግዚአብሔር ልቦናውን ይመልስለት። ምንም አንልም። ስለዚህ ቃል ሰው ሆነ ብሎ ስለሆነ የሚረዳው ንስጥሮስ በጽንስና በመለኮት መካከል ተዋህዶ አለ ብሎ for the union of the prosopon taking the prosopa and not for the usia and the natures ማለት ተዋህዶ አፍአዊ ነው እንጂ አካላዊና ባህሪያዊ አይደለም ብሎ ሊናገር ያስቻለው የመጀመሪያው ምክንያት አንደኛ ይሄ የማንነቶች ተዋህዶ አለ ብሎ ስለሚያምን ነው። የማንነቶች ተዋህዶ ስላለ ድንግል መለኮትን አልወለደችም፣ እየጸነሰችው ሰው ነው፣ በዛ ሰው ላይ ቃል ተጠቀመበት የሚለውን ምንፍቅና ያመጣውም በዛው ምክንያት ነው ማለት ነው ንስጥሮስ። በዛው ምክንያት ቲዮቶኮስ አትባልም የሚለው ትምህርቱም ከዚሁ ከክርስቶስ ሚስኮንሰፕሽን የሚነሳ ነው ማለት ነው። ከዚሁ ከክርስቶስ ሚስኮንሰፕሽን የሚነሳ ነው። ሶ ሁሉ ጊዜ ሃይፖስታሲስ የራሱ የሆነ ፐርሰን የለውም። ኦኬ ለንስጥሮስ በላከው መልእክቱ ቅዱስ ቄርሎስ እንዲህ አለ ብሎ ቅዱስ ሳይሮስ ቅዱስ ቄርሎስን ጠቅሶ ምን ይላል? በዛት it should be so will in no way help the right principle of faith even if some men spread about the union of person የማንነቶች ተዋህዶ ብለው አንዳንድ የማይረቡ ሰዎች እንደ ንስጥሮስ እንደማለት ነው ምንም እንኳን ቢያሰሩ ይሄ ምንም አይነት እውነትነት የሌለው መሰረትነት የሌለው የሐሰት ትምህርት ነው ብሎ ይናገራል ማለት ነው። ቅዱስ ሳይሮስ ከሃዲ ንስጥሮስ እንዳለው ሃይፖስታሲስ ሁሉ ጊዜ የራሱ ፕሮሶፖን የለውም። ስለዚህ የማንነት ተዋህዶ አለ አትበል ማለት ቅዱስ ቄርሎስን ይጠቅሳል ማለት ነው። እነዚህ ቅዱሳን መጻሕፍት ቃል ስጋ ሆነ አሉ እንጂ ቃል ሰው ሆነ አላሉምና ቃል የነሳው ስጋ በራሱ ያለ ወይም ሰልፍ ሰብሲስቲንግ አይደለም በማለት በራሱ ያለ ሃይፖስታሲስን ሰልፍ ሰብሲስቲንግ ያልነው ማለት ነው። ቅድም ሲያስረዳ ጴጥሮስ ጳውሎስ እንዳለው ነው ይላል ማለት ነው። ከዛ ምን ይላል? they first make the babe exist by himself separately መጀመሪያ የህፃን ጽንስ በራሱ አለ ይላሉ። ይሄንን እነ ዲያድርስም እነ ፖል ኦፍ ሰምሶታም የሚናገሩት ነገር ነው። so that a distinct person is even assigned to him ለራሱ የሆነ አፋዊ መግለጫ ወይም ፐርሰን አለው ብለው ያምኑ ነበር ንስጥሮሳውያኑ ማለት ነው። ኦኬ and then by attaching God the word to him impiously introduce the union of person into the faith ወደ ቀናችይቱ ሃይማኖት ውስጥም የባህሪ ተዋህዶ ሳይሆን የዚህ የአፋዊ ምንነት ተዋህዶም ወይም የማንነት ተዋህዶን ወደዚህ ወደ ቀናችይቱ ሃይማኖት አስገቡብን ብሎ ይሄ ዩኒየን ኦፍ ፐርሰን ወይም ፕሮሶፒክ ዩኒየን የሚባለው ምን ያክል የጠመመ ትምህርት እንደሆነ ያስቀምጣል ማለት ነው። ስለዚህ ይህ ሃይፖስታሲስ በራሱ ያለው ወይም ሰልፍ ሰብሲስቲንግ ሲሆን የሚሰጠው ፕሮሶፖን ሲኖር ቃል የነሳው ስጋ ግን በራሱ ያልነበረ ወይም ነን ሰልፍ ሰብሲስቲንግ ሃይፖስታሲስ እንደሆነ ቀጥሎ ይናገራል። though the hypostasis of God the word existed before or rather was before all ages and times being eternally with God both the Father and the Holy Spirit yet still the flesh possessing an intelligent soul which he united to him does not exist before the union with him nor was a distinct person assigned to it ያችሁት ቃል ምንም እንኳን ከአብ ከመንፈስ ቅዱስ ጋር ለዘላለም የኖረ ህላዌ ቢሆንም ኦኬ ለዘላለም የኖረ ህላዌ ቢሆንም ማለት ስጋ ሳይዋሃድ ማለት ነው። ስጋ ግን መለኮት ሳይዋሃድ የኖረበት አሐተ ሰዓተ ወይ ከመቅጽበታ አይን የለም። በቃ አለቀ። ለአይን ጥቅሻ የምታክል ጊዜ እንኳን ጽንስ በድንግል ማህፀን ተጸንሶ መለኮት ያልተዋሃደበት ምንም ጊዜ የለም። ይሄንን ቅዱስ አትናቴዎስ ለጆቪኒያን በጻፈው መልእክቱ as soon as there is flesh of God the word ነው የሚለው። ስጋ ከድንግል ማህፀን እንደተከፈለ የመለኮት ነው። በቃ አለቀ። በመክፈልና በመዋሃድ መካከል ምንም አይነት ልዩነት የጊዜ ቅጽበት የለችም። ስለዚህ ተጸንሰ ተወለደ ቀስ በቀስ አደገ ተራበ ተጠማ ወዘተ ለመለኮት ይነገርለታል ማለት ነው። ስለዚህ ከዚህ መለኮታዊ እና ምስጢራዊ ሱፐርናቹራል ከተፈጥሮ በላይ ከሆነ ህግ ተነስተን ነው የክርስቶስ እኔ ባይነቱ መለኮት ነው የምንለው።
እዚህ ባለቤቱ ማን ነው? መለኮት ነውና ተጸነሰ፣ ተወለደ፣ ቀስ በቀስ አደገ፣ ተራበ፣ ተጠማ ወዘተ ለማን ይነገርለታል? በተዋህዶ ምክንያት ለመለኮት ይነገርለታል ማለት ነው። ለመለኮት ይነገርለታል ማለት ነው። ስለዚህ ክርስቶስ ገንዘብ ያደረገው ስጋ በራሱ ፕሮሶፖን የለውም። ከመለኮት ተለይቶ የኖርበት ጊዜ ስለሌለ በራሱ ፕሮሶፖን የለውም። ታዲያ ምንድን ነው ከተባለ ባዋሃደው በመለኮት እኔ ባይነት ግን እኔ ብሎ ይናገራል ማለት ነው። ምክንያቱም እኔ ባይነት አፍአዊ ነው ብለናል። አፍአዊ ነው ብለናል። አፍአዊ ነው ብለናል። ስለዚህ ትክክለኛ የሰው አካል ነው። ትክክለኛ የሰው ባህሪ ነው የተዋሃደው። እኔ ባይነት ወይም ከመለኮት የተለየ ህልውና ግን ለትስብእት የለውም ማለት ነው። ከመለኮት የተለየ ህልውና ግን ለትስብእት የለውም ማለት ነው። ይህንን አሁን በዲያግራም ስናየው አብዛኞቻችሁ ይገባቸዋል። ስለዚህ ተቀራራቢ የአማርኛ ፍቾች ሃይፖስታሲስ አካል ማለት ነው። በራሱ ህልው የሆነም ያልሆነም። ፕሮሶፖን እኔ ባይ አካል ማለት ነው። ኪዳነ ወልድ ክፍሌ በነገራችን ላይ ከንስጥሮስ የከፋ ምንፍቅና ስለሚያስተምሩ ነው አካል የምንለው እግዚአብሔርን ሰውና መላእክትን ብቻ ነው የሚሉት። እሱን አንድ ቀን እናየዋለን። ኡሲያ ጠቅላላ ባህሪ ነው። ፊሲስ ተፈጥሮ ነው። ሳብስታንስም ሊሆን ይችላል፣ ሰብሲስተንስም ሊሆን ይችላል። እንደዚህ ነገሮች ናቸው። ስለዚህ እስኪ ይህንን በዲያግራም እንየው በደንብ እንዲገባል። ኦኬ እዚህ ጋር እንደምትመለከቱት ነው። አሁን ኡሲያ ኢሰንስ ሰብስታንስ ስንል ይሄ ጠቅላላ ባህሪን የሚመለከት ነው። ሰውነት፣ እንስሳነት፣ መልአክነት ወዘተርፈ እንደምንለው ማለት ነው። እነዚህ ሁሉ ጠቅላላ ባህሪዎች ናቸው፣ ኡሲያ የምንላቸው ናቸው። ኡሲያ ካልን ሃይፖስታሲስ ስንልስ ምን እያልን ነው ከተባለ አንዳንድ አካላትን ለመጥራት የምንጠቀምበት ነው። ሃይፖስታሲስ ስንል ባህሪያዊ አካል ማለት ነው። የዚህ የጠቅላላ የሰውነት ኦር የመላእክነት ኦር የእንስሳነት አንዳንድ አካላት ማለት ነው። ጴጥሮስ የሰውነት አንድ አካል ነው። ሚካኤል የመላእክነት አንድ አካል ነው። ውሻ፣ ድመት ብትሉ የእንስሳነት አንድ አካል ነው። ድንጋይ፣ ወርቅ ብትሉ የማዕድን አንድ አካል ነው ወዘተርፈ ማለት ነው። ስለዚህ ሃይፖስታሲስ የምንለው ይሄንን ሃይፖስታሲስ ራሱ ሁለት ነው። በራሱ ህልው የሆነ ቀዋሚ አካል አለ፣ በራሱ ህልው ያልሆነ አካል ደግሞ አለ። አሁን በራሱ ህልው የሆነ አካል ስንል ሰዎች ማለታችን ነው። ለምሳሌ እነ ጴጥሮስ፣ እነ ጳውሎስ፣ ሚካኤል፣ ገብርኤል እነዚህ ምንድናቸው ማለት ነው? በራሳቸው ህልዋን የሆኑ እኔ ባይ የሆኑ አካላት ናቸው። ስለዚህ ፕሮሶፖን ይባላሉ ማለት ነው። አያችሁት? ስለዚህ ፕሮሶፖን ይባላሉ። ለምን? በራሳቸው ሰብሲስት ያደረጉ ሃይፖስታሲስ ስለሆኑ ማለት ነው። ባህሪና አካላቸው ግን ፕሮሶፖን ነው ወይስ ሃይፖስታሲስ ነው ብንባል ሃይፖስታሲስ ነው። ሃይፖስታቲክ ዩኒቲ አለ ካለ አንድ ሰው ባህሪያዊ አንድነት አለ እያለ ነው፣ አካላዊ አንድነት አለ እያለ ነው ማለት ነው። ፕሮሶፒክ ዩኒቲ አለ ካለ ደግሞ በጽንስና በመለኮት መካከል ተዋህዶ አለ እያለ ነው ማለት ነው። ሲምፕል አዛ ነን ሰብሲስቲንግ ሃይፖስታሲስ ደግሞ ማለት ምንድነው? በራሱ ህልው ያልሆነ ማለት ነው። ለምሳሌ ድንጋይ፣ ዛፍ፣ ስልክ፣ ጠርሙስ ኤኒቲንግ ዩ ኔም ኢት ማለት ነው። እነዚህ ሁሉ ምን ይሆናሉ? እኔ ባይነት የሌላቸው ሆነው ይመጣሉ ማለት ነው። እኔ ባይነት የሌላቸው ሆነው ይመጣሉ ማለት ነው። ስለዚህ በነገረ ክርስቶስ ውስጥ እነዚህን ቃላት እጅግ በጣም የምናየው ለምንድን ነው ከተባለ እንዳልኳችሁ ነው። ንስጥሮስን ከቄርሎስ፣ ሰባሊዮስን ከአትናቴዎስ እንድንለይ ስለሚያደርገን ነው። ፊሲስ የምንለውስ ምንን? አንዳንዴ ሰውነትን፣ እንስሳነትን፣ አንዳንዴ ደግሞ ጴጥሮስነት፣ ጳውሎስነት፣ ቅዱስ ሚካኤል፣ ቅዱስ ገብርኤልነትን እንድንለይ የሚያደርገን ነው ማለት ነው። ስለዚህ በሁለቱም ይገባል ብለን ያስቀመጥ ነው። ይሄው እንደምታዩት ነው ዳይሬክሽኑን ራሱ አንዳንዴ ኡሲያ አንዳንዴ ሃይፖስታሲስ የሚለውን እንድንጠቀም ያደርገናል ማለት ነው። አንዳንዴ ኡሲያ አንዳንዴ ሃይፖስታሲስ የሚለውን እንድንጠቀም ያደርገናል ማለት ነው። ስለዚህ ለመጠቅለል ያክል እነዚህን ነገሮች አስተውላችሁ እዩዋቸው። ይህንን እንዴ እንትን ልበልላችሁ so that you won't be distracted። ሃይፖስታሲስ ማለት የአንድ ባህሪ ምሳሌ የሆነ አካል ነው። በራሱ ህልው ሊሆንም ላይሆንም ይችላል። በራሱ ህልው ከሆነ ፕሮሶፖን ይባላል። በራሱ ህልው ካልሆነ ቁስ አካል ይባላል። ኦኬ ኡሲያ ማለት ጠቅላላ ባህሪ ነው። ሰውነት፣ እንስሳነት፣ ድመትነት ምናምን። ፊሲስ ተፈጥሮ ማለት ነው። አንዳንዴ ኡሲያ የሚለውን አንዳንዴ ደግሞ ሃይፖስታሲስ የሚለውን ሊተካልን ይችላል።
ሳብስታንስ ማለት እንደ መለኮት እንደ ሰውነት ምናምን 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 እንደምንለው ነው። ሰብሲስታንስ ግን ከሰውነት ውስጥ እንዳንዱ እንዳበበ እንደከበደ እንደ ምናምን ይሆናል ማለት ነው። ፕሮሶፖን ሃይፖስታሲስ ሊሆን የሚችለው በራሱ ሰብሲስት ካደረገ ድረስ ብቻ ነው። ፕሮሶፖን ሃይፖስታሲስ የሚሆነው በምስጢረ ሥላሴ ውስጥና በሌሎቹ በራሳቸው ሁሉ በሆኑ ሰዎችና አካላት ውስጥ ብቻ ነው ማለት ነው። ይህንን መሰረታዊ ትምህርት ከያዝም ማንም መጥቶ ሊነቀንቀን አይችልም። ስለዚህ እነዚህን መሰረታዊያን ቃላት ትርጉም በደንብ ልትረዱ ከስር ከመሰረታቸው ልትለዩቸው ያስፈልጋል። በቃ ግዴታ ነው። አማራጭ ራሱ የላችሁም። በቃ አለቀ። አማራጭ ራሱ የላችሁም። ስለዚህ እነዚህን ቃላት በዚህ መልኩ ካያችኋቸው ከያዛችኋቸው ቀጣይ ሃይፖስታቲክ ዩኒየን ስንል ባህሪያዊ አካላዊ ተዋህዶ ማለት ነው ብላችሁ ትረዳላችሁ ማለት ነው። ስለዚህ አንድ ኬልቄዶናዊ መጥቶ ሃይፖስታቲክ ዩኒየን እቀበላለሁ ሃይፖስታቲክ ዩኒቲ አለ በክርስቶስ ውስጥ ካለ ባይ ዲፎልት ምን እያላችሁ ነው ማለት ነው? አካላዊ ባህሪው ተዋህዷል ማለት ነው። ቻው። አርሳችሁ ምንም አይነት ክርክር አያስፈልግም። ከዛ በኋላ አድሚት ያርጉም አያርጉም በቃ ሚያፊሲስን ተቀብለዋል ማለት ነው። ሃይፖስታሲስ አልተዋሃደም ያሉት ሁለት ኔቸሮች ናቸው ካሉ ኔቸሩ ያለ ሃይፖስታሲስ ከየት ይመጣል? ኔቸሩ ያለ ሃይፖስታሲስ ወይም ያለ አካል ባህሪ ከየት ይመጣል? ከየትም አይመጣም። ስለዚህ እነዚህን መሰረታዊ ነገሮች እንድትይዙ ነው። ቀጣይ እስክንገናኝ ድረስ ሰላም ቆዩኝ። እግዚአብሔር ይስጥልኝ።